መሮ የቅርብ አማካሪው የጃል መሮ እስትንፋሱ ማለት ይቻላል። የቅርብ አማካሪ ከሱ ውጪ ነቅነቅ አይለው። ጃል መሮ የቅርብ አማካሪ ነው። ጎጃሜ እንደሆነ ታውቃላችሁ? ስንቶቻችሁ ነው የምታውቁት? የጃል መሮ የቅርብ አማካሪና የቅርብ ሰው ጎጃሜ ነው። ነገሩ ሸኔን ፋኖን ቶኩማ ካዮን ሳኒ ኦሮሞ በሌሱዳ ወሮ ጉድሩ ጆሌን ወሮ ጉድሩ ለለቱን ጎቱን እሺ ፋኖዳ ፋኖን ኦሮሞ በሌሱዳ ፋኖ በረቱስ ፋኖን ፋኖ ሞድበቱስ ሸኔን ፋኖ ሞድበቱስ ሸኔን ፋኖ ማሪፋ ዱበቱስ ካዮን ሳኒ ቶኩቺ ሳኒ ማሊ ኦሮሞ በሌሱዳ ግርማ ጥሩ ነኝ ኮጆ ዝርዝሪ ነው ዲፈኖት ነው ጉቱት ያደገፈኑ ወዴት ደብና አቶ ዘላለም ተፈራ አረጋ ይባላል። ተወልዶ ያደገው ሻምቡ ከተማ ላይ ነው። አቶ ዘላለም ተፈራ አረጋ የትግል ስሙን ጃል ጅሬኛ ጉደታ ይባላል። እንግዲህ ጃል ጅሬኛ ጉደታ የትግል ስሙ ነው። ትክክለኛ ስሙ ዘላለም ተፈራ አረጋ የሻምቡ ከተማ ተወላጅ። ሻምቡ ልጅ ተፈራላችሁ ዘይ ፋርማሲስት ነው። እንዲህ ነው ነገሩ። 1996 አካባቢ ላይ ወደ ትክክል ይገባ ሶስት ወር ይመጡት ወደ ትክክል ሲመጡ እዛ ነበር ሶሎ ላይ ሶስቱ እነማን ናቸው? አንደኛው ራሱ ዘላለም ተፈራ አረጋ ራሱ፣ ሁለተኛው ኢንጂነር መስፍን አበበ ነው። ሶስተኛው ኢንጂነር ተስፋውን ጨመዳ ነው። ሶስቱም የአንድ ከተማ ልጆች ናቸው። ሻምቡ ልጆች ትክክለኛ ነገር ስሙ። ሶስቱም ኢንጂነር ተስፋውን ጨመዳ፣ ኢንጂነር መስፍን አበበ፣ ፋርማሲስቱ ዘላለም ተፈራ አረጋ። የዘላለም ተፈራ አረጋ የትግል ስሙ ጃል ጅሬኛ ጉደታ ነው። የኢንጂነር መስፍን አበበ የትግል ስሙ ጃል ራሶ ነው። የኢንጂነር ተስፋውን ጨመዳ የትግል ስሙ አብዱልከሪም ነው። ሶስቱንም ሰዎች ስለማውቃቸው ነው። እነዚህ ሰዎች ከገቡ በኋላ ብዙም ሳይቆዩ ወደ ኤርትራ ነው። ይሄ ጎጃሜው ዘላለም ተፈራ አረጋ የማን ዘመን ነው? የዳዊት ኢብሳ ዘመን ነው። የዳዊት ኢብሳ ዘመን እንዴት? የዳዊት ኢብሳን እህት ያገባው ጎጃሜ ነው። አቶ ግርማ የሚባለው ማን? የግርማ ጥሩነህ አቶ ጥሩነህ የሚባለው የግርማ ጥሩነህ አባት። የግርማ ጥሩነህ ትግል አገር ውስጥ ያለውን ትግል ምናምን በዳዊት ቦታ ሆኖ የሚመራ ትግል ኦሮሚያ ውስጥ ያለውን ትግል ግርማ ጥሩነህ ነው። ግርማ ጥሩነህ ደግሞ የማን ዘመን ነው? የጃል ጅሬኛ ዘመን ነው። ሁለቱም ጎጃሜ ናቸው። ግርማ ጥሩነህ የዳዊት ኢብሳን እህት ያገባው ጎጃሜ ነው። ይህም ጎጃሜ ነው። ስለዚህ የሸኔ ትግል ማን በጎጃሜ ነው የሚመራ ማለት ነው። ጎጃሜ ኢትዮጵያ አይደለም ማለት አይደለም። ጎጃሜ ኢትዮጵያ እንግዲህ ኢትዮጵያዊነት ነው ማለት ነው። ጎጃሜ ሆነ አማራ ማንኛውም ሰው በኢትዮጵያዊነት ነው ማለት ነው። ግን እውነቱን መናገር ስላለብኝ ነው ነገራችሁ። አቶ ዘላለም የሚባሉ የሻምቡ ከተማ ነዋሪዎች ሁላችሁ ታውቁታላችሁ። ዘላለም ተፈራ አረጋ ጃል ጅሬኛ። የጃል መሮ ሚስትም ጫልቱ ለቱ ነው ያወጣችው። ጫልቱ ታከለ እሷም ጎጃሜ ናት። እሷም የሻምቡ ከተማ ናት። ገባችሁ? እነኚህ የጎጃም ጥርቅሞች ናቸው። ከማን ጋር ዝምድናቸው? ከወርቁ አይተነወረ አቶ ዘላለም አረጋ አረጋ ማለት ነው። ከጎጃም ከቡሬ መጣ ከቡሬ መጣ አያት ይሆን። ገባችሁ? ያ ወለጋ ወለጋ ሆሮ ውስጥ ቢያስ ጎጃሜ ናቸው። ታውቃለህ? የሚካል ነገር መሳሪያ ሲላይ አካባቢ ላይ
5-10% የሚሆን የመንዛ አማራ ላይ ራሴ ያሰፈራቸው ይችላል እንትን የለብኝም። ለምን ጎጃሜ ለምን ሆነ አይደለም፣ ግን እነዚህ ሰዎች ናቸው ኦሮሚያንም አማራንም አተራምሶ የትርምስ ቀጠና አድርገው የሚያባሉ። ከጀርባው ማን አለ? ከእንትና ጀርባ ጅሬኛ ጉዳታ ጀርባ ወርቁ አይተረዋል። ወርቁ አይተረው እንዴት መጣ ወደ እነሱ? ወርቁ አይተረው እንዴት መጣ ከነኚህ የቱርክ ጋር? ይሄን ክፍል 2 ላይ ይላችሁ ቀርባለሁ። ይሄን ስለ ያለ ምክንያት ያፈረላ ትክክለኛ ስለማጋቸው ሰዎች ቁጥር 2 ላይ የወርቁ እውነት ነው ወንድሜ፣ አንተ ያልከ ትክክል ነው። እነኚህ ሰዎች 27 ዓመት ስልጣን ላይ ሲቆዩ የቲፒኤልኤፎች አንድ ላይ ሆኖ ነው ሲመሩ የነበሩት እነ ዳውድ ኢብሳ። አሁንም ኦሮሞ ስልጣን እንደያዘ ነው ጫካ የገቡት እና ጃልመሮ ምናምን። ይሄ ኢንጂነር ምናምን የምትላችሁ ልጅ ማን ነው ስሙ? ያ ፍንፍኔ ውስጥ የነበረ ልጅ ኮሮላ መጀመሪያ መኪና ኮሮላ መኪና የተገዛበት ልጅ ኦሮሞ ልጆች ሲመጣ አንዱ ወደ ኤርትራ እየላከ አንዱ ወደ ለመንግስት እየሸጠ በዛ እየኖሩ ነበር። ዳውድ ኢብሳም ማርከብ አላችሁ፣ ባለሀብት ናቸው። በዚህ በትግል ስም ህዝብ እየዘረፉ ነበር እነኚህ የጎጃሜ ስብስቦች። እኛ መጀመሪያም ብለናል፣ እነኚህ ፋኖና እነኚህ አንድ ናቸው። መንግስትም ብሏል፣ ያውቃል ይሄ ነገር እውነት መሆኑ። እናመሰግናለን በዚህ እየሰጠን መረጃ። አመሰግናለሁ እኔ በራሴ ማለት ነው።